የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያኑ ከመተከዝና ከመቆጨት የዘለለ አንዳች ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው ዓመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የእግር እሳት ሆኖባቸው ለዓመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና ይወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል። በመሰረቱ ኢትዮጵያውያን ወስነን ጉልበታችንን፣ ዕውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራን በስተቀር ማንንም ምንም ቢረዳ ማንንም ምንም ቢያበድር ኢትዮጵያ አትለወጥም። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ ሐውልት ሆኖም በብዙዎች ይወደሳል። ታላቁ የህዳሴ ግድብ ውጣ ውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ርችቱ ከተተኮሰ ጀምሮ ክቡር ጠቅላይ ሚኒስትራችን እዛ ሲያለቅሱ እኔ ቴሌቪዥን ስር ቁጭ ብዬ አለቅስ ነበር። I don't have word to say እንችላለን። እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሃዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ የመገንባት አቁሙም መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡም። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለህዳሴው ግድብ ግንባታ ያለስስት አበረከቱም። ብዙ ሐውልቶችን ሰርተናል። የልዩነት የሰፈር የመንደር የኔ ብቻ ምለው ያንተ ብቻ ምትለው ሊኖር ይችላል። ይሄኛው ግን የጋራችን ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጸዋል፣ ሐሴት አድርገዋል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ያለ ልዩነት የተሳተፍንበት። በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ፣ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎች ሲበረቱ ደጀን ሆኑም። ኢትዮጵያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ እውን ሆነ የጋራ ማተማችን ነው ማለት ነው ህዳሴ ግድብ። ስለዚህ በዚህ ምክንያት ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና ይወጡ ዘንድ በአንድ መቆምን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽመዋል። ይህም የኢትዮጵያ የልመና ዘመን እንዲያበቃ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸው። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የህዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆም እንዲችሉ መልእክትም ጭምር ያስተላለፈ ነው። ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን፣ አካሄዶች ላይ ፖሊሲዎች ላይ ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ለምሳሌ የባህር በርን ብታነሳ ይሄ ሀገራዊ አጀንዳ አገር ህልውና አገርን የሚጠቅም ጉዳይ ነው። የተለያየ የፖለቲካ ልዩነት ሊኖረን ይችላል። ይህን የመሰለ የሀገር ጥቅም ጉዳይ የሀገር ህልውና ላይ ግን እንደ ሀገር አንድ መሆን አለበት። አንድ አቋም፣ አንድ ትርክት መኖር አለበት። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ በአንድነትና በትብብር ኢትዮጵያን የሚቻል የማይመስለውን ማሳካት እንደሚቻል እንዳሳዩት ሁሉ በቀጣይ ጊዜያትም በዚሁ መንገድ ኢትዮጵያን የሚበይኑ ሀገራዊ ፕሮጀክቶችና የብሔራዊ ጥቅም ማስከበሪያ አሻራዎችን እውን ማድረግ ይጠበቅባቸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን ወደ እናንተ እናደርሳለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን ቀደም ሲል እንዳስተዋወቅናችሁ